ከተማችን ሐዋሳ ያው ለዘመናት ጽዱ ከተማና ውብ ከተማ ሆና መኖሯ ይታወቃል። ይህንን ጽዳቷን ውበቷን ማስቀጠል ደግሞ የሁላችንም ድርሻ ነው። ስለዚህ እኛ በመደበኛነት የምናደርጋቸው የጽዳት ፕሮግራሞች፣ የውበት ፕሮግራሞች እንደተጠበቁ ሆነው በየሳምንቱ ቅዳሜ አጠቃላይ ህዝቡን አነቃንቀን ከህዝብ ጋር ጽዳት ዘመቻ የምናደርግበት ፕሮግራም አለን። ዛሬ ደግሞ የዚህኛው ከህዝብ ጋር የምናደርገው የጽዳት ዘመቻ አካል ነው። ስለዚህ በዛሬው ቀን መላው ከተማ ውስጥ ያሉ የህብረተሰብ ክፍሎች፣ የመንግስት ሰራተኞች፣ የተለያዩ መንግስታዊና መንግስታዊ ያልሆኑ ድርጅቶች አጠቃላይ ወጥተው የጽዳት ዘመቻ እያደረጉ ይገኛሉ። ይሄኛው በዚህ መልኩ የሚቆም ሳይሆን የሚቀጥል ነው የሚሆነው ማለት ነው። አንዱ ስራችን ነው ማለት ነው። የጽዳት ስራ አንዱ ስራችን ነው። በርካታ ስራዎች አሉ ምንሰራው። ስለዚህ ከተማችን ውብ፣ ጽዱና ለኑሮ ምቹ እንድትሆን ለማድረግ ሁላችንም በጋራ መረባረብ አለብን። ሁላችንም የህብረተሰብ ተሳትፎ ያስፈልገናል። የመንግስት ተቋም በመንግስት በጀት ብቻ የሚሰራው ስራ የከተማችን ጽዱ ሊያደርጋት አይችልም። ስለዚህ ይሄን ጽዳት ዘመቻዎቻችንን በየአካባቢያችን በየቤታችን ሁላችንም ደግሞ ፊት ለፊታችን በማጽዳት ከተማችንን ጽዱ ውብና ለኑሮ ምቹ እንድትሆን ማድረግ እንደ የድሮ ስሟን ማስቀጠል የሐዋሳን የድሮ ስሟን ማስቀጠል ይገባናል። ስለዚህ አሁን ይሄን ስራ ነው እየሰራን ያለነው። ከተማችን ደግሞ ሁሌም አሸናፊ ናት። ሁሌም በጽዳት አሸናፊ ናት፣ በውበት አሸናፊ ናት። በቃ ለኑሮ ምቹ በመሆን አሸናፊ ስለሆነች አሸናፊነቷን እናስቀጥላለን የሚል ጽኑ አቋም አለኝ። በሳምንት 2 ቀን ነው ህዝባዊ የጽዳት ዘመቻ ስራ የሚሰራ። የዛሬውም የዛኛው አንዱ አካል ነው ማለት ነው። ዛሬም በ8ቱ ክፍለ ከተማ አጠቃላይ ህዝባዊ ንቅናቄ ኖሮት እያንዳንዱ ነዋሪ ወጥቶ ደጃፉን እንዲያጸዳ እንዲሁ ደግሞ የተለያዩ ተቋማቶችን በተመሳሳይ መልኩ የራሳቸውን ደጃፍ እንዲያጸዱ የማድረግ ስራ ነው እንግዲህ ኤክስቴንሽኑ እየቀጠለ ያለው። በአጠቃላይ ይሄ ስራ እንግዲህ ሐዋሳ ከተማ የሚታወቁበት የአረንጓዴና የጽዱ ውብ የመሆን መሆኗ ሁላችን እንደምናውቀው ነው። ይህንን የማስቀጠል ህዝባዊ መሰረት እንዲኖረው የማድረግ ጉዳይ የሚመለከታቸው አካላቶች ለምሳሌ ዛሬ ከኛ ጋራ የጤና ተቋማቶችም አብረውን ከኛ ጋራ ይሄንን የጽዳት ዘመቻን ተቀላቅሎ እያጸዱ ናቸው። መንግስት ሰራተኞች የሁሉም የ8ቱ ክፍለ ከተማ መንግስት ሰራተኞች መንግስት ሰራተኞች ይሄንን ስራ ባለቤትነት ህዝቡ በማስተባበር ህዝቡን በማስተማር በአንድ በኩል አስተምሮ አታክሎበት በሌላ በኩል ደግሞ መመሪያውን ተላልፎ በሚገኙ አካላቶች ላይ ጭምር እርምጃ እንዲወስድም ጭምር ግንዛቤ እየተፈጠረ እየተከሰተ ስራ ነው ያለውና ስለዚህ ዘላቂነት እስኪኖረው ድረስ ህዝቡ ባለቤት 100% ባለቤት እስከሆነ ድረስ ይሄ ዘመቻው በቀጣይነት የሚቀጥል ነው የሚሆነው ማለት ነው። ዛሬ በ24 ሩቶች በተለዩ ዋና ህዝባዊ ሞቢላይዜሽን የሚያስፈልጋቸው ተብሎ በተለዩ የህዝቡ የሚሰበስባቸው ቦታዎች፣ አረንጓዴ ልማት ቦታዎች፣ አጠቃላይ ቆሻሻ ይበዛበታል ተብሎ በተለዩ አካባቢ ህዝቡን በማሳተፍ እንግዲህ ዛሬው ዘመቻ የጸረ ዘመቻ በዚህ መልኩ ነው እንግዲህ እየተከናወነ ያለው ማለት ነው። እናመሰግናለን። በታቦር ክፍለ ከተማ በአጠቃላይ ሁሉም ህብረተሰብ ክፍል ወጥቶ የጽዳት ዘመቻ እያካሄደ ነው የሚገኘው። እንደ ታቦር ክፍለ ከተማ 5 ቀበሌ ነው ያለን። በ5ቱም ቀበሌ ወደ 118 ብሎኮች አሉን አጠቃላይና 118 ብሎኮች ላይ ከእያንዳንዱ ግለሰብ መንደሩን ብሎኩን ፈሳሽ ከደረቅ ቆሻሻ ነፃ የማድረግ ስራ ህብረተሰቡ ተሳትፎ ይህንን ስራ እየተሰራ ነው ያለው። ክቡር ከንቲባ በተቀመጠው አቅጣጫ መሰረት ከዛሬ 12 ሰዓት ጀምሮ ሁሉም ህብረተሰብ ክፍል ተሳትፎ አድርጎ እየሰራ ያለበት ሂደት ነው ያለውና በአጠቃላይ ጽዳትና ውበት ስራ በሁሉም አካባቢ በሁሉም መንደር በሁሉም ብሎክ እየተሰራ ይገኛል ማለት ነው። በዚህ ሰዓት ቃላይ ነዋሪ ወጥቶ የሚጠርጉበት እለት ነው ዛሬ ቀን። ይሄ የተለመደ ቀን ስለሆነ ሁሌ ጠዋት 12 ሰዓት እስከ 2 ሰዓት ተኩል ድረስ ነዋሪ ወጥቶ ይጠርጋል። ቆሻሻዎች ካለ የተለያየ ነገሮችን ካለ በመዳበሪያቸው ውስጥ እያደረጉ የሚያናሳ መኪናዎች ስላሉ ወደ መኪናው እየጫኑ ሁሌ እየጸዱ ነው የሚገኙበት። እንደ ጤና ባለሙያ
በዚህ አካባቢ ጤና ለሁሉም ማህበረሰብ በጣም ወሳኝ፣ የተለያዩ አይነት በሽታዎችን ለመከላከል ሰው የሚኖርበትን መኖሪያ የሚኖርበትን አካባቢ በደንብ ማጽዳት ከተለያዩ አይነት በሽታዎች ራስን ለመከላከል ትልቅ ሚና ነው ያለው። ስለዚህ ከዚህ መርህ አንጻር ከተማ አስተዳደሩ ባስቀመጠው አቅጣጫ መሰረት ከዛ በፊትም ጤና በተለያየ ጊዜ በሳምንት በየቀኑ በየሳምንቱ በጤና ተቋማት ደረጃም ይሁን እንደዚሁም ደግሞ ማህበረሰቡ የሚኖርባቸው አካባቢዎችን በማጽዳትም በማስተባበርም ትልቅ ሚና እየተጫወተን እንገኛለን። ዛሬ ግን ያው ሁሉም የጤና አጠባበቅ ጣቢያ ስታፍ እንደዚሁም ደግሞ በኮሚኒቲ ደረጃ ያለው የጤና መዋቅር ይህንን የጽዳት ዘመቻ በማስተባበር ትልቅ ሚናን እየተጫወተ ያለው። ስለዚህ ይሄ ምን ማለት ነው? ሁሉም ሰው የራሱን አካባቢ የሚኖርበትን ማህበረሰብ እንዲያጸዳ። ያ ደግሞ ትርጉሙ ምንድነው? በአሁኑ ሰዓት ባጭሩ ብናነሳ አካባቢያችንን በማጽዳት ብዙ አይነት በሽታዎችን መከላከል እንችላለን። ለምሳሌ በዚህ ሰዓት ወባ ከጊዜ ወደ ጊዜ በጣም እየጨመረ ያለበት ነው። ይሄ ወባ በጣም የሚሰራጭበትና የሚበዛበት ሰዓት በመሆኑ ይሄ ምንድነው የሚያደርገው? በአሁኑ ሰዓት ውሃ በተለይ ዲቾች አካባቢ የሚያቁሩ ውሃዎችን የተለያዩ አይነት ቆሻሻዎችን በማጽዳት አካባቢያችንን በማጽዳት ጤናችንን እንጠብቅ የሚል ነገር ነው